እሳቸው በስልጣን ላይ ቁጭ ብለው አሜሪካ 7 ፕሬዝዳንቶችን ቀይራለች። ጀርመን የጀርመን ግንብን አፍርሳ በአንድነት በ1989 እንደ አዲስ ሀገር ሆናለች። ሶቪየት ህብረት በ1991 ስትፈራረስ እሳቸው በሞቀው ቤተ መንግስታቸው ውስጥ ነበሩ። ዩጎዝላቪያ ተቆራርሳ ወደ ትንንሽ ሀገርነት ስትቀየር አሁንም እሳቸው ከሞቀው ፓላሳቸው ማንም አላወጣቸው። ያለፉትን 43 ዓመታት በስልጣን ላይ የቆዩት ይህ የፖሊቢያ ታሪክ ነው። አብራችሁን ቆዩ። እንደ አውሮፓውያን አቆጣጠር በ1933 በሀገረ ካሜሮን ሞሽሙክ በተባለች መንደር ነበር የተወለዱት። የልጅነት ዕድሜያቸውን እንደ እኩዮቻቸው ካሳለፉ በኋላ ለከፍተኛ ትምህርት ወደ ፈረንሳይ ሀገር አቀኑ። በፓሪስ የፖለቲካ ጥናት ኢንስቲትዩት ውስጥ ተምረዋል። በዛው በፈረንሳይ ውስጥ ሆነው በህዝብ አስተዳደር ከፍተኛ ማስተማሪያ ውስጥ ተቀላቅለውም ትምህርታቸውን በሚገባ አጠናቀው ተመርቀዋል። ሰላም ውድ የተረክ ሚዲያ ቤተሰቦች፣ በዛሬው ዝግጅታችን ከ100 ዓመቴ በፊት ስልጣንን አልለቅም ስላሉት በአፍሪካ ውስጥ 43 ዓመታትን ተሻግረው ዛሬም በስልጣናቸው ላይ ስላሉት የካሜሮኑ ፈላጭ ቆራጭ ፖል ቢያ ሚስጥራዊ የስልጣን ላይ መቆያ ድርጊቶች እንነግራችሁ። ፖል ቢያ ከኢሉሚናቲ ማህበር ጋር ስማቸው ስለሚነሳበት ጉዳይም አዳምጣሉ። ቪዲዮውን ላይክ በማድረግ ይጀምሩ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ የደወል ምልክቷን እንዲጫኑ እንጠይቃለን። በየጊዜው የምናቀርባቸውን ዝግጅቶች በፍጥነት ወደ እናንተም ይደርሳል። ፖል ቢያ ትምህርታቸውን ከፈረንሳይ አጠናቀው ወደ ሀገራቸው ከተመለሱ በኋላ የካሜሮንን የመጀመሪያ ፕሬዝዳንት በነበሩት አህመዱ አሂጆ አስተዳደር ውስጥ በመቀላቀል መንግስታዊ ስራዎችን መስራት ጀምረው ነበር። ከፕሬዝዳንት አህመድ አሂጆ ጋር በስራዎቻቸው ጥሩ ግንኙነትን መፍጠር ቻሉ። በነበራቸው መቀራረብ በበርካታ የመንግስታዊ መዋቅሮች ውስጥም ከፍተኛ ኃላፊነቶችን እየተቀበሉ መስራትን ቀጥለዋል። በ1975 በፕሬዝዳንት አህመድ በተሰጠ ሹመት ፖል ቢያ የካሜሮን ጠቅላይ ሚኒስትር ሆኑ። በዚህ ሹመት ለ7 ዓመታት ያህል ከቆዩ በኋላ በድንገት ፕሬዝዳንት አህመድ አሂጆ በ1982 ህይወታቸው ያልፋል። ይህን ጊዜ ነበር ፖል ቢያ ወደ ፕሬዝዳንትነት በቀጥታ የመጡት። በወቅቱ ካሜሮናውያን የፖል ቢያን ወደ ስልጣን መምጣት በከፍተኛ ተስፋ ውስጥ ሆነው ነበር የተቀበሉት። በርካቶች የፖለቲካ ተሞክሯቸውንና በሰላማዊ የስልጣን ሽግግር ወደ ፕሬዝዳንትነት መምጣታቸውን በአዎንታዊ ሁኔታ የተቀበሉት ሲሆን ለሀገራቸውም መጪው ጊዜ ብሩህ ተስፋ እንዳለው የሰነቁ ብዙዎች ነበሩ። ለ2 ዓመታት ያህል የነበራቸውን የህዝብ አመኔታ ይዘው በስልጣን ላይ የቆዩት ቢያ የ1984ቱ ፕሬዝዳንታዊ ምርጫ በአብላጫ ድምፅ እንዳሸነፉ ተነገረ። ጥቂት ጊዜ ቆይቶ ግን መፈንቅለ መንግስት ሙከራ እንደተደረገባቸው ተሰማ። ከመፈንቅለ መንግስት ሙከራው በኋላ የደህንነት መዋቅራቸውን እንደ አዲስ ማደራጀት ጀመሩ። በራሳቸው ታማኝ ሰዎችም ሞሉት። በሀገሪቱ መፈንቅለ መንግስት ማድረግ አይደለም ማሰብ ራሱ ከባድ ዋጋ እንደሚያስከፍል የሚደነግግ ህግንም አስጸደቁ። በመፈንቅለ መንግስት ሙከራ ውስጥ እጃቸው አለበት ያሏቸውን የራሳቸውን ፓርቲ አባላት ሳይቀር ከያሉበት ለቃቅመው ማሰር ጀመሩ። እንዲሁም በሴራው ላይ እጃቸው አለበት ያሉትን የተቃዋሚ ፖለቲከኞችንና አስተባባሪ ወታደሮችን ማሰርና ማሳደድ ጀመሩ። በርካቶች ተያዙ፣ የሞት ፍርድም ተፈረደባቸው። በኋላ ላይ ግን የሞት ቅጣቱ ወደ ዕድሜ ልክ እስራት የተቀየረላቸው ነበሩ። ፖል ቢያ ወደ ስልጣን ሲመጡ እንደ ሁሉም አምባገነን መሪዎች ብዙ ቃሎችን ገብተው ነበር። ህዝቡ የገቡትን ቃል ይፈጽማሉ ብሎ ቢጠብቅም ቢያ ግን መንግስታቸውን የሚቃወምና የሚተችን ማሳደድ፣ ማሰርና አለፍ ሲልም መግደል የዘወትር ስራቸው አድርገውት ነበር። እስከ 1990ዎቹ እያስፈራሩና እየፎከሩ በስልጣናቸው ላይ የቆዩት ቢያ በህዝብ ዘንድ ክፉኛም ተጠሉ። ከእሳቸው ስልጣን በፊት የካሜሮን ኢኮኖሚ በማደግ ላይም ነበር። ምንም እንኳን በ1980ዎቹ መጨረሻ ላይ ከኢኮኖሚያዊ ቀውስ ለመላቀቅ የኢኮኖሚ መርሃ ግብሮች እቅድ ያቀረቡ ቢሆንም ህዝብ የጣለባቸውን ተስፋና የገቡትን ቃል መፈጸምም አልቻሉ። በካሜሮን የስራ ዕድል ፈጠራና የልማት ስራዎች መከወንም ተሳናቸው። በካሜሮን የፕሬዝዳንት የስልጣን ቆይታን የሚገድበውን የህገ መንግስቱን ክፍል ሽሬዋለሁ ብለው በስልጣናቸው ለመክረም ማሰማቸውን ተናገሩ። ስልጣንና ፖል ቢያ የአንድ ሳንቲም ሁለት ገጽታ እስኪመስሉ ከስልጣን ንቅንቅ ሳይሉ በርካታ ዓመታትም ተቆጠሩ። በመካከለኛው አፍሪካ የምትገኘው የካሜሮን ሀገረ ገዢ ፖል ቢያ በ2016 ተነስቶ እስከ 2017 የቆየውና የበርካቶችን ነፍስ የቀጠፈውን አንግሎፎን ክራይሲስ በመባል የሚጠራውን በካሜሮን የሚገኙ የእንግሊዝኛ ቋንቋ ተናጋሪ ካሜሮን ጉዳይ ዛሬም ድረስ የሚያስወቅሳቸው ጉዳይ።
በእነዚህ ህዝቦች ላይ ከባድ ጭፍጨፋን ፈጽመዋልም ተብሎ ይነገራል። በዚህ ተግባራቸውም በተደጋጋሚ ጊዜ በሰብአዊ መብት ጥሰት ሲከሰሱና ሲተቹ ይደመጣል። ፖል ቢያ ግን ክሱን ዛሬም ድረስ አይቀበሉትም። በ1980ዎቹ መገባደጃ ቢያ ከአይኤምኤፍ ጋር በርካታ ውሎችንም አሰሩ። ሳፕ ተብሎ በምህጻረ ቃሉ የሚጠራውና ዓለም አቀፉ ገንዘብ አበዳሪ ተቋም ለበርካታ ሀገራት የሚያቀርበውን ቅድመ ሁኔታም ተቀበሉ። በዚህ የተነሳም የሀገራቸውን ግብር ጣራ ከፍ አደረጉት። መንግስታዊ ድጎማቸውን በሙሉም አነሱ። ለትምህርት፣ ጤናና ለነዳጅ የሚደረጉ ድጎማዎችንም እንዲነሱ አደረጉ። ሌሎች በርካታ ህዝብን ሲጠቅሙ የነበሩ ድጎማዎችንም አስቀሩ። በዚህ የተነሳ የካሜሩን ህዝብ ኑሮ ከነበረውም ወደ ከፋ ሁኔታ ተሸጋገረ። ፖል ቢያ ሀገራቸውን በዘመናዊ ቀኝ ግዛት ለምዕራባውያን አሳልፎ በመስጠት ብቻም አልነበረም ሀገራቸውን ያደጉት። በተፈጥሮ ሀብት የታደለችውን ሀገራቸውን ነዳጅ፣ እንጨት፣ ማዕድንና የካካዋ ምርት በሰፊው ያለባትን ሀገር የሚመሩት ቢያ ይህንን የሀገሪቱን ሀብት በፍትሐዊነት ከማስተዳደርና የህዝባቸውን ኑሮ ከማሻሻል ይልቅ ግልጽነት በጎደለው አሰራር ያለ ጨረታ በርካታ ስራዎችን ለእሳቸው ታማኝ ድርጅቶች በመስጠት የሀገር ሀብትን የሚያሸሹበት ነበር። ትልልቅ ሀገራዊ ፕሮጀክቶችን ሳይቀር ለጥቂት ታማኝ አጋሮቻቸው እንደሚሰጡ ይነገራል። ቢያ እትብታቸው ከተቀበረባት ካሜሩን ይልቅ በአንድ ወቅት ዜግነት ሰጥታቸው ለነበረችው ፈረንሳይ ልባቸው ስስ እንደሆነ ደጋግሞም ይነገራል። ወደ ፖለቲካ ሲገቡ የተሰጣቸውን ዜግነት መልሰው ወደ ካሜሩን የመጡ ፖል ቢያ ቤተሰቦቻቸው በፈረንሳይና ፓሪስ በሌሎችም ከተሞች ውድ ንብረቶች እንዳሏቸውና በፓሪስም ዘመናዊ ቅንጡ የሆነ ቤት እንዳላቸው ይነገራል። በዚህ የተነሳ የካሜሩንን ሀብት ለግል ምቾቶቻቸው አውለውታል ተብለው በተደጋጋሚ ጊዜ ሲወቀሱ ማድመጥ የተለመደ ዜናም ሆኗል። በየዓመቱ ወደ ስዊዘርላንድ ጄኔቫ ለጤና ምርመራ በሚልም ያመራሉ። በዛም ለሳምንታት ቆይተው ይመለሳሉ። ፖል ቢያ ከተለያዩ ሴቶች የወለዷቸው ልጆች እንዳሏቸው ቢነገርም በይፋ የሚታወቀው ግን ቻንትል ቢያ ከተባለችው ሚስታቸው የወለዷቸው ፍራንክ ቢያ እና ብሬንዳ ቢያ ናቸው። ፖል ስለ ቤተሰባዊ ህይወቱና ስለ ራሱ የግል ህይወት ብዙም ግልጽ ማድረግ አይወድም ይሏቸዋል የሚያውቋቸው ሰው። ያም ቢሆን ግን ባለቤቱ ቻንቴል ባሰራቸው የፕላስቲክ ሰርጀሪ እና በተለያዩ አዳዲስ ውድ ፋሽኖች እንዲሁም በምትከተላቸው ስታይሎች በሀገሪቱ ህዝብ ዘንድ በተደጋጋሚ ሁኔታ ለመነጋገሪያነት ስትበቃ መመልከት የተለመደ ነው። የቢያ ሴት ልጅ ብሬንዳ በማህበራዊ ሚዲያ ላይ በምታደርገው እንቅስቃሴም ትታወቃለች። ብሬንዳ ቢያ በኢንስታግራም ገጿ ላይ የተመሳሳይ ጾታ አፍቃሪ መሆኗንም ተናግራለች። በዚህ ድርጊቷ በካሜሩናውያን ዘንድ ትልቅ መነጋገሪያም ሆና ነበር። ከካሜሩን ውጭ የምትኖረው ብሬንዳ ራሷን ይፋ ካደረገች በኋላ በጉዳዩ ላይ አባቷም ሆኖ ቤተሰቦቿ ምንም አይነት ምላሽም አልሰጡም። በካሜሩን ህግ መሰረት የተመሳሳይ ጾታ ተግባሮች በወንጀል የሚያስጠይቁ ናቸው። ፖል ቢያ ላለፉት 43 ዓመታት በስልጣን ላይ ሲቆዩ 7 ያህል ምርጫዎችን በሀገራቸው አድርገዋል። በአንጻራዊነት ከሚጠቀሰውና ከ1984 ምርጫ ውጪ ያሉት ሌሎች ሁሉም ምርጫዎች ዛሬ ድረስ በዓለም አቀፍ ታዛቢዎች ጭምር ነፃና ገለልተኛ ያልሆኑ ለራሳቸው እንዲመቹ አድርገው ያዘጋጇቸው ምርጫዎች ናቸው በሚል ሲተቹባቸው ተደጋግሞም ይደመጣል። ቢያ በፕሬዝዳንትነት መንበር ላይ ተቀምጠው ዓለም በርካታ ፖለቲካዊ ለውጦችንም ተመልክታለች። ሌላው ቀርቶ አሜሪካ 7 ፕሬዝዳንቶችን ቀይራለች። የበርሊን ግንብ ተንዶ በ1989 ጀርመን በድጋሚ አንድነቷን ስትመሰረት ፖል ቢያ አሁንም ፕሬዝዳንት ናቸው። ሶቪየት ህብረት ፈራርሳ ሀገራት ሲበታተኑ ፖል ቢያ በሞቀው ቤተ መንግስታቸው እንዳሉ ናቸው። ዩጎዝላቪያ ተቆራርሳ ወደ ትናንሽ ሀገርነት ስትቀየር አሁንም ፖል ቢያ በአቢጃ ከሞቀው ፓላሳቸው ውስጥ ያስወጣቸው ማንም አልነበር። የአሜሪካ መንታ ህንፃዎች በ2001 ሲጋዩ ፖል ቢያ በምቾት በስልጣናቸው እየተንፈላሰሱ ነበር። በቴክኖሎጂው ዘርፍ ዓለም አዳዲስ ግኝቶችን ሲቀበል ፌስቡክ፣ ትዊተር ሲወለድ ፖል ቢያ በስልጣን ላይ ናቸው። ሌላው ቀርቶ በአፍሪካ እንኳን እሳቸው በስልጣን ላይ ተቀምጠው 3 አዳዲስ ሀገራት ተፈጥረዋል። ኤርትራ፣ ናሚቢያ እና ደቡብ ሱዳን ከእሳቸው ከስልጣን መቀመጥ በኋላ የተፈጠሩ አዳዲስ ሀገራት ናቸው። በዚህ የተነሳም በዓለም ላይ ፖለቲካዊና ኢኮኖሚያዊ ለውጦች ሲከናወኑ ቁጭ ብለው በመመልከት ሁለተኛው የአፍሪካ ከፍተኛ በስልጣን ላይ የቆዩ መሪም አድርጓቸው። የፖል ቢያ አገዛዝ በርካታ ሰብአዊ መብት ጥሰቶችን ከፈጸመባቸውና የተባበሩት መንግስታት ጭምር ወቀሳን ያስከተለበትን በተደጋጋሚ ጊዜ መፍትሄ እንዲፈልግለት ሲጠይቅለት የነበረው የአንግሎፎን ጥቃት ዋነኛው ነው። በዚህ ጥቃት በርካታ ካሜሩናውያን ተገድለዋል።
መንደሮቻቸው በሳት ጋይቶ ከመኖሪያቸውም የተፈናቀሉ ብዙዎች ናቸው። በርካታ ግፎች ተፈጽመዋል። አንዳንዶች የዘር ማጽዳት ነው የተፈጸመው ይላሉ። የዚህ ግጭት መነሻ ዋናው ምክንያት በ1972 የጸደቀውን ሕግ ፖሊቢያ በ2016 መሻራቸው ነበር። በመላው ሀገሪቱ የፈረንሳይን የተገዙ ካሜሮናውያን ቋንቋና ሕግ ብቻ እንዲተገበርም አደረገ። ይህ ተግባር በእንግሊዝ ቀኝ ተገዝተው የነበሩና እንግሊዝኛ ይናገሩ የነበሩ በርካታ ካሜሮናውያንን በእጅጉም አስቆጥቷል። እንግሊዝኛ ተናጋሪ የሆኑ አካባቢዎችም ሰልፎች መደረግ ጀመሩ። የፖሊቢያ አገዛዝ ጠንካራ የተባሉ ወታደራዊ እርምጃን መውሰድ ጀመረ። በ2017 ግጭቱ ተባብሶ በእንግሊዝኛ ተናጋሪዎቹ ጎራ የአምባዞኒያን እልቂትንም አዋለደ። በግጭቱ በርካታ ካሜሩናውያን ወደ ጎረቤት ሀገራት ተሰደዱ። ዛሬም ድረስ ላላባራ ግጭትና እልቂት ሀገሪቱን ዳረጋ። በፖሊቢያ ላይ ተደጋጋሚ የሰብአዊ መብት ጥሰትና የምርጫ ማጭበርበር ክሶች እየቀረቡባቸው ዛሬም ድረስ በስልጣን ላይ የቆዩበት ሚስጥር አንድ ነው ተብሎ ይነገራል። የምዕራቡ ዓለም ሀገራት ድጋፍና የአሜሪካ በሊቢያ ላይ ያላት ለዘብተኛ አቋም እንደሆነም ይጠቀሳል። የፖሊቢያ መንግስት ከሚጠብቁት ዋነኞቹ ሀገራት መሃል ፈረንሳይ ትጠቀሳለች። የአሁኑ የማክሮን አስተዳደር ለፖሊቢያ የጸጥታና ወታደራዊ ድጋፎችን በማቅረብ ከፖሊቢያ መንግስት ጋር ይሰራል። በዚህም የፈረንሳይ መንግስት ከካሜሮናቸው በምላሹ የነዳጅ፣ ጋዝ እንዲሁም እንጨትና ማዕድን ሀብቶችን ለሀገሩ ኩባንያዎች እንዲሁም ለሌሎች ለምዕራባውያን ሀገራት በቀጥታ እንዲቆጣጠሩት ያለ ከልካይ እንዲጠቀሙበትም ያደርጋል። ምዕራባውያንና አሜሪካ ያለውን ሰብአዊ መብት ጥሰትና የህዝቡን ተቃውሞ እያወቁም ቢሆን የፖሊቢያ መንግስት እንዲቀጥል የፈለጉበት ዋናው ምክንያት ለውጭ ፖሊሲያቸው በሚል እንደሆነ በርካቶች ሲናገሩ ይደመጣል። በአፍሪካ ውስጥ ፖሊቢያም በስልጣን ላይ በመቆየት የሚበልጧቸው ብቸኛው መሪ የኢኳቶሪያል ጊኒው ቴዎዶር ኦቢንግ ናቸው። ቴዎዶር ልክ እንደ ፖሊቢያ ሀገራቸውን በአምባገነንነት ዛሬም ድረስ እየመሩ ያሉና በአፍሪካ ውስጥ 45 ዓመታትን ለተሻገረ ጊዜ በስልጣን ላይ የቆዩ መሪ ናቸው። ከሳቸው በመቀጠል ፖሊቢያ በሁለተኛ ደረጃነት ይቀመጣሉ። ካሜሮን በአፍሪካ እግር ኳስ ላይ ስሟ ተደጋግሞ ሲጠራ ሰምተን ይሆናል። በእርግጥም የሳሙኤል ኢቶ ሀገር የሆነችው ካሜሮን በፖሊቢያ ባለፉት 43 የስልጣን ዘመናት የኢትዮጵያን 1984ቱን የአፍሪካን ዋንጫ ጨምሮ አጠቃላይ 5 ጊዜ ሻምፒዮን ሆናለች። 7 ጊዜ ደግሞ ለዓለም ዋንጫ መሳተፍ ችላለች። በእነዚህ ጊዜያት የካሜሮን ትውልድ እየተተካካ እንደ ሳሙኤል ኢቶ ያሉ እውቅ ተጫዋቾች ጭምር ጫማ ሰቅለው የሀገሪቱን እግር ኳስ ለመምራት ወደ ፌዴሬሽኑ በተቀላቀሉበት ጊዜ ፖሊቢያ ግን ከመንበራቸው ንቅንቅ ያደረጋቸው አንድ ነገር በርካታ ነገሮች ይለዋወጣሉ። ፖሊቢያ ዛሬም ድረስ በስልጣናቸው ላይ እንደተቀመጡ አሉ። ፖሊቢያ የሚከተሉት የእምነት አስተምሮ የሮማ ካቶሊክ እንደሆነ ይናገራሉ። ያም ሆኖ ግን በተለያዩ ጊዜያት ከፍሪ ሜሰነሪዎች ጋር ህብረት አላቸው በሚል ስማቸው ይነሳል። በድብቅ በሚደረጉ ስብሰባዎች ላይም ይገኛሉ። በእነዚህ የድብቁ ዓለም ድጋፍም ነው ዛሬም ድረስ በስልጣናቸው እንዲቀጥሉ ያስቻላቸው የሚል አመለካከት በበርካታ ካሜሮናውያን ዘንድ ይስተዋላል። የ92 ዓመቱ ፖሊቢያ ባሳለፍነው ሳምንት የተካሄደውን 8ኛውን የሀገራቸውን ምርጫ ከወዲሁ አሸንፊያለሁ ብለዋል። ውጤቱ ገና ተቆጥሮ ሳያልቅም ነው ማሸነፋቸው የተናገሩት። በዚህ የተነሳም በሀገሪቱ ከፍተኛ የተባለ ቀውስ ተቀስቅሷል። ፖልም መግደልና ማሰር የማይሰለቸው ጦራቸውን በህዝባቸው ላይ አዝምተውታል። ከምርጫው አስቀድሞ ግን የፕሬዝዳንቱ ልጅ የሀገሬው ህዝብ አባቷን እንዳይመርጥ ጥሪ ስታስተላልፍ ተደምጣ ነው። በዚህም በበርካቶች ዘንድ መነጋገሪያም ሆናል። 100 ዓመት ሳይሞላኝ ስልጣኔን አልለቀቅም ያሉት የካሜሮኑ ሰው በ92ኛ ዓመታቸው ላይ ሆነው ካሜሮንን መምራት ይችላሉ እያሉ መልካሙን ሁሉ በመመኘት በዚሁ ተሰናበተ።